በ2025 የአፍሪካ 10 ወታደራዊ ኃያል አገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? የአፍሪካ አገራት ጦር ሰራዊቶች በተለያየ የሰው ኃይል ብዛት፣ የስልጠና እና የትጥቅ ደረጃ ላይ ያገኛሉ። 12 ሚያዝያ 2025 ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ (GFP) የዓለም አገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛት እና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የአገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025ን የ145 አገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የአገራቱ ወታደራዊ አቅም ከሌሎች አገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነት እና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል። የአፍሪካ አገራትም የግዛት እና የሕዝባቸውን ደህንነት ለመጠበቅ እንዲሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሠረተ ልማቶችን በመገንባት እና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛል። ግሎባል ፋየር ለአውሮፓውያኑ 2025 ዓመት ባወጣው የዓለም አገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ አገራት መካከል ቀዳሚ የሆኑትን 10 ኃያል አገራት የሚከተሉት ናቸው። 10ኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ የሙአማር ጋዳፊ መንግሥት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በ10ኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታ እና ባላት የተፈጥሮ ሀብት ምክንያት በሰንጠረር ላይ ከፍ ብላ ለመቀመጥ ችላለች። ሊቢያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ30,000 በላይ መደበኛ ሰራዊት አላት። 9ኛ ሱዳን። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት 2 ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ 9ኛ እንዲሁም በዓለም ደግሞ 73ኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና አገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ90,000 በላይ መደበኛ ሰራዊት አላት። 8ኛ ዲሞክራቲክ ኮንጎ። የዲሞክራቲክ ኮንጎ ሰራዊት በተለይ በአገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ 8ኛ፣ በዓለም 66ኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፍ ትብብር ከሚያገኘው ድጋፍ እና አገሪቱን በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160,000 በላይ መደበኛ ሰራዊት አላት። 7ኛ ሞሮኮ። ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት አገር የሞሮኮ ወታደራዊ ኃይል በአፍሪካ በ7ኛ ደረጃ ላይ ሲቀመጥ ከዓለም አገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከር እና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊ እና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ችላለች። ሞሮኮ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 200,000 የሚጠጉ የመደበኛ ሰራዊት አባላት አላት። 6ኛ አንጎላ። ደቡብ አፍሪካዊቷ አገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ 6ኛ፣ በዓለም 56ኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጭ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ኃያል ከሚባሉት አገራት ጋር እንዲሰለፍ ያደረገችው በአገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110,000 የሚጠጋ መደበኛ ሰራዊት አላት። 5ኛ ኢትዮጵያ። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በአገር ውስጥ ደህንነት ለማስጠበቅ እና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራት እና የሰው ኃይሏን ለማሰልጠን ከፍተኛ መዋዕለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ አገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን
በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በአገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች አገራት የሰላም ማስከበር ተልዕኮዎች ውስጥም ሰራዊቷን በመላክ ዋነኛዋ ናት። አራተኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹን ትጥቆች እና መገልገያዎች ራስዋ ናት የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70,000 በላይ መደበኛ ሰራዊት አላት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160,000 በላይ መደበኛ ሰራዊት አላት። ሶስተኛ ናይጄሪያ። ምዕራብ አፍሪካዊቷ አገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያን እና የሽብር ቡድኖችን ለመቋቋም የገነባቸው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋዕለ ንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230,000 መደበኛ ሰራዊት አላት። ሁለተኛ አልጄሪያ። ሰሜን አፍሪካዊቷ አገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325,000 መደበኛ ሰራዊት አላት። አንደኛ ግብጽ። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚዋ አገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምትገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች አገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብጽ ሰራዊት ግጭት በማይለው የመካከለኛው ምስራቅ አካባቢ የምትገኘውን የአገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440,000 መደበኛ ሰራዊት አላት።